ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶች ላይ ግምገማና ውይይት ተደርጓል። ይህ መድረክ በፌዴራል መንግስትና በጊዜያዊ አስተዳደሩ መካከል ያለውን ተቋማዊ ግንኙነት ለማጠናከር ያለመ ነው። በውይይቱ ወቅት ስላጋጠሙ ልዩነቶች የተሰጠ ዝርዝር መረጃ የለም። የኢትዮጵያ የዲፕሎማሲ ፋና ወጊ አምባሳደር ቆንጂት ስነ ጊዮርጊስ በ84 ዓመታቸው አረፉ። በኢትዮጵያና በአፍሪካ የዲፕሎማሲ ታሪክ ውስጥ ደማቅ አሻራ ያሳረፉት አንጋፋው አምባሳደር ቆንጂት ስነ ጊዮርጊስ በ84 ዓመታቸው ከዚህ ዓለም በሞት መለየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። በሐረር ከተማ የተወለዱት አምባሳደር በሕክምና ሲረዱ ቆይተው ማረፋቸው ተገልጿል። በለጋ ዕድሜያቸው በ1950ዎቹ ሚኒስቴር መስሪያ ቤቱን የተቀላቀሉ ሲሆን የአፍሪካ አንድነት ድርጅት ኦኤዩ ሲመሰረት በቅርበት ካገለገሉ ጥቂት የዲፕሎማቶች አንዷ በመሆን በታሪክ ተመዝግበዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል የኢትዮጵያ ሁለተኛዋ ሴት አምባሳደር በመሆን ደማቅ ታሪክ ጽፈዋል። በረጅም የሥራ ዘመናቸውም በኦቶዋ፣ ካይሮ፣ ቴልአቪቭ እና ቪየና የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ሀገራቸውን በታማኝነት አገልግለዋል። በተጨማሪም በአፍሪካ ህብረትና በተመድ የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ቋሚ መልእክተኛ በመሆን የሀገሪቱን ጥቅሞች ለማስከበር ግንባር ቀደም ተሰላፊ ነበሩ። ለ52 ዓመታት ያህል በዲፕሎማሲው ዓለም ያሳዩት ብርቱ ተጽዕኖና የማያወላውል አቋማቸው አይረን ሌዲ የሚል ቅጽል ስም አሰጥቷቸዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ሂደት ላይ ልዩ አማካሪ በመሆን የሰላም ጥረቶችን በብቃት መርተዋል። ላበረከቱት ላቅ ያለ አገልግሎትም በሀገር አቀፍና በአህጉር ደረጃ ከፍተኛ እውቅናና ሽልማቶች አግኝተዋል። የውጭ ጉዳይ መስሪያ ቤት የተሰማውን ጥልቅ ሐዘን ገልጾ የአምባሳደሯ የቀብር ስነ ስርዓት ዝርዝር ፕሮግራም በቀጣይ ለህዝብ ይፋ እንደሚደረግ አሳውቋል። በሌላ ዜና ኢራን የቀረበላትን ጊዜ የተኩስ አቁም ሐሳብ ውድቅ አደረገች። ኢራን ከአሜሪካና ከእስራኤል ጋር የገባችበትን ጦርነት ለማስቆም የቀረበውን ጊዜያዊ የተኩስ አቁም ሐሳብ ውድቅ አደረገች። በፓኪስታን አደራዳሪነት እየተካሄደ በሚገኘው የሰላም ጥረት የቀረበው ምክረ ሐሳብ አስቸኳይ የተኩስ አቁም እንዲደረግና በ20 ቀናት ውስጥ ዘላቂ የሰላም ስምምነት ላይ እንዲደረስ የሚጠይቅ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዩኤን በሆርሙዝ ሰርጥ በኩል የንግድና የሰብአዊ እርዳታ ፍሰቱ እንዳይቋረጥ አዲስ የሥራ ቡድን በማቋቋም ጥረት እያደረገች ይገኛል። ይሁን እንጂ የፕሬዝዳንት ትራምፕ ቀነ ገደብ ዛሬ ማክሰኞ ከእኩለ ሌሊት በኋላ የሚያበቃ በመሆኑ ቀጣዮቹ ሰዓታት ለቀጠናው ሰላም ወሳኝ ሆኖ ይጠበቃል። ባልን ቀምታ ትዳር ያፈረሰችው ግለሰብ የ1.7 ሚሊዮን ዶላር ቅጣት ተጣለባት። በአሜሪካ ሰሜን ካሮላይና አኪራ ሞንታግ የተባለች ሴት የቅርብ ጓደኛዋ ከባሏ ጋር የፍቅር ግንኙነት በመመስረት ትዳሯን በማፍረሷ ምክንያት ክስ መስርታ የ1.75 ሚሊዮን ዶላር ካሳ አሸነፈች። ብሎናይ ኬናርድ የተባለችውና በሚሊዮኖች የሚቆጠሩ ተከታዮች ያሏት የቲክቶክ ተጽዕኖ ፈጣሪ የአኪራን ባል በመንጠቅና የፍቅር ቪዲዮዎችን በማጋራት ትዳሩ እንዲፈርስ በማድረጓ ፍርድ ቤቱ ጥፋተኛ ብሏታል። አኪራ አሁን ላይ አዲስ የፍቅር ህይወት በመጀመር ነፍሰ ጡር መሆኗን ያበሰረች ሲሆን ክስተቱ በማህበራዊ ሚዲያ ላይ ጣፋጩ በቀል በሚል መነጋገሪያ ሆኗል። ኢራን በሳውዲ አረቢያ ምስራቃዊ ግዛት በምትገኘው ጄቤል የኢንዱስትሪ ከተማ ላይ በባለስቲክ ሚሳኤሎችና በድሮኖች ጥቃት መፈጸሟ ተነገረ። በጥቃቱ ሳቢያ በታዋቂው የሳቢክ የፔትሮኬሚካል ፋብሪካዎች ላይ ከፍተኛ እሳት መነሳቱን የዓይን እማኞችና ዓለም አቀፍ መገናኛ ብዙሃን ዘግበዋል። የሳውዲ አረቢያ መከላከያ ሚኒስትር 7 የባላስቲክ ሚሳኤሎችን ማክሸፉን የገለጸ ቢሆንም የሚሳኤሎቹ ስብርባሪ በኃይል ማመንጫ ተቋማት አቅራቢያ ማረፉንና የጉዳት መጠኑ እየተጠና መሆኑን አስታውቋል። ጃቤል የዓለምን 7% የፔትሮኬሚካል ምርት የምታቀርብ ግዙፍ የኢንዱስትሪ ቀጠና ናት። የኢራኑ አዲሱ መንፈሳዊ መሪ ሙጅተባ ካሚኒ በኮማ ውስጥ መሆናቸው ተሰማ። አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ በጽኑ ታመው በኮማ ውስጥ እንደሚገኙና አገሪቱን መምራት በማይችሉበት ሁኔታ ላይ መሆናቸው የደህንነት መረጃዎች አመለከቱ። እንደ ዘ ታይምስ ዘገባ ከሆነ መሪው በቆም ቅድስት ከተማ ምስራቃዊ ሕክምና እየተከታተሉ ይገኛሉ። ሙጅተባ ካሚኒ ጉዳት የደረሰባቸው ባለፈው የካቲት ወር አባታቸው አሊ ካሚኒ በተገደሉበት የአየር ጥቃት እንደሆነ ተገልጿል። ከዚያ ቀን ጀምሮ በአደባባይ ያልታዩ ሲሆን በቅርቡ በመንግስት ቴሌቪዥን የተለቀቀው ምስል በሰው ሰራሽ አስተውሎት AI የተዘጋጀ መሆኑ ተገልጿል።
ይህ የመሪው መታመም በኢራን ከፍተኛ የስልጣን ክፍተት የፈጠረ ሲሆን አገሪቱ በእስላማዊ አብዮታዊ ዘብ IRGC ቁጥጥር ስር መውደቋን ፍንጭ ሰጥቷል። በቆም ከተማ ትልቅ የመቃብር ስፍራ ግንባታ መጀመሩ ሁኔታው አሳሳቢ መሆኑን ያሳያል። የንግድና የጉብኝት ማዕከል የሆኑት የባህረ ሰላጤው ሀገራት ከተሞች ስጋት ውስጥ ናቸው። የባህረ ሰላጤው ሀገራት ለረጅም ጊዜ መረጋጋትና የቅንጦት ስፍራዎች ተደርገው ነበር የሚታዩት። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር፣ ኦማንና ባህሬን ባለሀብቶችን፣ ዋና ዋና ኮርፖሬሽኖችን እና ክህሎት ያላቸውን ሰራተኞች በመሳብ ረገድ ወደር አልነበራቸውም። አውሮፕላን ማረፊያዎቻቸው ወደ ዓለም አቀፍ ማዕከላት፣ ከተሞቻቸው ደግሞ ወደ የፋይናንስና የቱሪዝም ማዕከላትነት ተለውጠዋል። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና የኢራን አጸፋ ይህንን ምስል አጠልሽቶታል። ምክንያቱም በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ማዕከላት ኢላማ ያደረጉ የኢራን ሚሳኤሎችና ድሮኖች በሲቪልና በኢነርጂ መሰረተ ልማቶች ላይ ጥቃት ሰንዝረዋል። መንግስት መደበኛ ኑሮ በፍጥነት በአገሪቱ ለመመለስ ሞክረዋል። ለምሳሌ የኳታር መንግስት ከቤት መስራትን ወዲያውኑ አስቁሞ በከፍተኛ ትምህርት ተቋማት የተቋረጠው ትምህርት ዳግም እንዲጀምር አድርጓል። ነገር ግን አንዳንድ ባለሙያዎች የባህረ ሰላጤው ሀገራት ይህንን አስከፊ ሁኔታን መቋቋም ቢችሉ ጦርነቱ ግን አንዳንድ ስትራቴጂካዊ ጉዳዮችን መለስ ብለው እንዲቃኙ አስገድደዋል ብለው ይከራከራሉ። ከኢራን የሚሰነዘረው ጥቃት ማስቆም አይቻልም፣ ምክንያቱም ከመልክዓ ምድር አንጻር ያለ ቅርበት ነው ይላሉ። በዋሽንግተን የሚገኘው የመካከለኛው ምስራቅ ኢንስቲትዩት ባልደረባ አሌክስ ቫታንካ እነዚህ ሀገራት ቅርቃር ውስጥ ገብተዋል፣ የነሱ ባልሆነ ጦርነት ከፊት የተሰለፉ መንግስታት ሆነዋል፣ ለዚህ ከፍተኛ የኢኮኖሚ ዋጋ እየከፈሉ ነው። አክለውም ገንዘባቸውን በሙሉ ለመከላከያ ቢያውሉ ያየነው እነዚህ ሀገራት ለኢራን በጣም ቀላል ኢላማዎች መሆናቸውን ነው። የቢሊዮን ዶላር ኢንቨስትመንታቸው ጥቂት $1000 ዋጋ ባላቸው የኢራን ድሮኖች አደጋ ላይ ወድቀዋል ብለዋል። ይህ አለመመጣጠን የኢንሹራንስ ወጪን ያንራል፣ የሎጂስቲክ ጉዳዮችን ያወሳስባል፣ እንዲሁም ኩባንያዎች ለባህረ ሰላጤው ያላቸውን ተጋላጭነት እንደገና እንዲያስቡ ሊያደርጋቸው እንደሚችል ቫታንካ ተናግረዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።